እኛ የነ ዘመነ ካሴ ደጋፊ ነን፣ የነ አስረስ ማረዳምጤ ደጋፊ ነን፣ የነ ምሬ ወዳጆ ደጋፊ ነን፣ የሸዋ ፋኖ መሪዎች ደጋፊ ነን፣ የነ ደረጀ ደጋፊ ነን። የሁሉም የፋኖ መሪዎች እኛ ደጋፊ ነን። እነሱ ግን መጠው አንድ የሆነ ስትራቴጂ ነድፈንላቸው አብረን ነድፈን በቀጥታ ወደ ስልጣን ለመሄድ ተስማምተናል። ስለዚህ ከዛሬ ጀምሮ በጎጃም ፋኖ፣ በጎንደር ፋኖ፣ በቤተ አማራ ሸዋ እንዲሁም በውጭ ባለው የአማራ ትግል እንቅስቃሴ ፖዚቲቭ ምንድነው ይሄ ኔጌቲቭ ኢነርጂ አናንጸባርቅ፣ ድጋፍ ነው የምንሰጠው። ምክንያቱም ተስማምተናል። ሁላችንም ለአንድ ዓላማ እንደምንሄድ የእናሱም ዓላማ በውስጥ ያን ሁሉ ያሉት ነገሩ ለምን እንዳሉት ተግባብተን እዚህ ሚዲያ ላይ የማይገለጽ አሁንም ኮሚኒኬሽኑ ቀጥሏል። የተወሰኑትን ያገኘን ዋና ዋና መሪዎች በዚህ ሳምንት ውስጥ ይመጣሉ ብዬ አስባለሁ። እኔ በስብሰባው ውስጥ ስለነበርኩ ስላዳመጥኩ እንደ ታናሽነቴ ትላልቅ ሰዎችን የፋኖ መሪዎች አብረው ከፖለቲካ ሊደሮችና ከአማራዎች ጋር ሲወያዩ አብሬያለሁ። ስለዚህ እኔ ያን ደግሞ የጀመርኩት እኔ ነኝ በዋናነት በበላይነት። ለምንድን ነው አምጥተናቸው ከኦሮሞ ከትግሬ ከሌላ ጋር እየተነጋገሩ ከአማራ ልጆች ጋር ምንድን ነው የሚያጣላን? ከነ ዘመነ ካሴ ጋር ምን ጸባለን? ጸብ የለንም። እኛ ስልጣን አንይዝ፣ ገንዘብ አንሰበስብ። ስለዚህ እኛ ስልጣኑ የሚይዙም እነሱ ናቸው። እኔ ከአሜሪካን ሀገር ሄጄ መቼም የአማራ ክልል ፕሬዚዳንት መሆን አልፈልግም። ምክንያቱም ደሞዙም ትንሽ ነው። ሚሊዮን ቁንጫን ህዝብ መምራትም ከባድ ነው። አቅምም የለም። እንደ እውነቱ ለመናገር አቅም የለም። የአማራ ህዝብ መምራት በጣም ከባድ። አማራ ማለት በጣም ታላቅ ህዝብ ነው። ከኛ በላይ ሚሊዮን ታይምስ የሚያጥፉን መሪዎች አሉ። ስለዚህ እኛ ለስልጣን አይደለም እየታገልኩ ያለው። እኔ አማራ እንዲያሸንፍ ነው። እንደውም እኔ ፋኖን እየተቸው ፋኖን የማያምርበትን ነገር እያጋለጥኩ የቀጠልኩ ሰው ነው። እነሱም ሮንግ ዳይሬክሽን አስቦት ነበር። በጣም ኔጌቲቭ ኢነርጂ እየበዛ በጣም እየጨፈለከን ነው። ጠላትን ስጨፈልቀው ደግሞ ደስ ይለናል አሉ። ኖ ዳትስ ናት ማይ አልቲሜት ጎል። የኔ አልቲሜት ጎል እናንተ ሼፕ አድርጎ ከህዋት ከምናምን ጋር የመንጠላጠል ከኤርትራ ጋር 70 ሚሊዮን ህዝብ ሆነን ሀያል ህዝብ እያለ ሀብታም ህዝብ ይዘን መሬታችን ፈርታይል የሆነ ሶይል ይዘን ተፈላሳፊ ገበሬ ይዘን ተኳሽ ገበሬና ተኳሽ ፋኖ ይዘን ብዙ ዶክተሮች እያሉን ለምንድን ነው ወደ ሌሎች የምንለጠፍ? ትግሉ የብሔር ነው። ኢትዮጵያ ውስጥ ያለው የብሔር ጥያቄ ነውና በዚህ ተስማምተን እነሱም እኛም ያደረግነው ለፖለቲካ ሌጂትመንሲ ነውና ይሄ ከሆነ እንግባባለን ተባብለናል። በብዛት እንግዲህ መላው ደግሞ የፋኖ መሪዎች በቅርቡ ቀን